قال الله تعالى النبي أولى بالمؤمنين من أنفسهم النبي صلى الله عليه وسلم نبي الله محمد أولى بالمؤمنين أولى تقبينات بالمؤمنين لمؤمنوش من أنفسهم كنفساتش يبلط أي ليكبراتشو ليالقواتشو كنفساتشو أسبلط أو نبي صلى الله عليه وسلم ليودواتشو قدنا حتى أكون أحب إليه من والده وولده والناس أجمعين قالوا النبي صلى الله عليه وسلم عند المؤمن إيمان ويرقى قتل نبي صلى الله عليه وسلم كهلوم نجار يبلط أسوددو أسبلطو اسكيوداتشو درس كراسو كبيتسبو كرجوشو بل كنفسه يبلط حتى من نفسي قال الآن يا عمر أولى بالمؤمنين من أنفسهم أولى ناتشو متاس بلطاتشو يقبل يبلط لتوداتشو كنفسهم راسو ምንድነው ሚዛኑ አንድ ሰው አሁን ሊሞግት ይችላል ብዙ ሰዎች ይሞግታሉ ነብዩ ሰለላሁ ዐለይሂ ወሰለም ወዳቸዋለሁ በነብዩ ሰለላሁ ዐለይሂ ወሰለም የበለጠ ወዳለው አው ነብዩ ሰለላሁ ዐለይሂ ወሰለም እንዲህ ብለው የሚሉት ብዙ ናቸው الدعاوي إن لم يقيموا عليها بينات فأهلها أدعياء ملكياو ግን የአላህ እና የነብዩ ሰለላሁ ዐለይሂ ወሰለም አምር ትእዛዝን ከራስ ሀዋ ከራስ ስሜት ከራስ ዝንባሌ ከተጋጭ ሙሉ በሙሉ የአላህና የመላእክተኛውን ምታስበልጥ ከሆነ አላህና መላእክተኛውን የበለጠ ተወዳለህ ማለት ነው ነብዩ ሰለላሁ ዐለይሂ ወሰለም ሀዲያቸውን ሱናቸውን ፈልገህ ምትይዝ ከሆነ ምትከተል ከሆነ ከየትኛውም ሱና ከማንኛውም አዳ ከመሻይኾች ከወላጆች ከወልዮች ምትላቸው ቅርብ ዘመን ከምትለው ከማንም ቢጋጭብህም ቢቃረንብህም የነብዩ ሰለላሁ ዐለይሂ ወሰለም ትእዛዝ ምታከብርና የነብዩ ሰለላሁ ዐለይሂ ወሰለም ሱና ምትጠብቅ ከሆነ ነብዩ ሰለላሁ ዐለይሂ ወሰለም ከማንም አስበልጠህ ትወዳለህ ማለት ነው ያኔ ከሰው እንኳን አስበልጠህ መውደድ ማለት ዝም ብሎ አይደለም ወይላ ነብዩ ሰለላሁ ዐለይሂ ወሰለም ሱና ሲጋጭበት መሻይኾች የሚከተል ከሆነ ነብዩ ሰለላሁ ዐለይሂ ወሰለም ከመሻይኾች አስበልጦ ማልወደዳቸው አይደለም ከራሱ የነብዩ ሰለላሁ ዐለይሂ ወሰለም ሱና ከሚከተለው መዝሀብ የሚጋጭበት ከሆነ ያንን መዝሀቡን ትቶ የነብዩ ሰለላሁ ዐለይሂ ወሰለም ሱና የነብዩ ሰለላሁ ዐለይሂ ወሰለም ነገር ማይከተል ከሆነ ነብዩ ሰለላሁ ዐለይሂ ወሰለም አሁንም በቂ የሆነ ውዴታ አልወደዳቸውም ከዛ አላስበለጣቸው ለዛ ነው ኢብኑ ቀይም ረሂመሁላህ لا ترفعوا أصواتكم فوق صوت النبي ولا تجهروا له بالقول كجهر بعضكم لبعض أن تحبط أعمالكم وأنتم لا تشعرون ميلون القرآن آية أبرار سورة الحجرات لي النبي صلى الله عليه وسلم لا يدمساچون ጮክ አርጋችሁ አትናገሩ ተባሉ እነዛ ሰሃቦች አይ ሲያማክራቸው ነብዩ ሰለላሁ ዐለይሂ ወሰለም ጮክ ብለው አቡበክር እንዲህ አለ ዑመር እንዲህ አለ ድምጻቸው ብቻ ትንሽ ከፍ ብሎ ነበር አላህ ያን ድምጻችሁን ጮክ አርጋችሁ ከነብዩ ሰለላሁ ዐለይሂ ወሰለም ድምጽ አታስበልጡ ስራችሁ ውድቅ ይሆንባችኋል ተባለ ይህ ድምጹን ባስበለጠ ነው ተባለ ድምጹን ያስበለጠ ሰው ነው ይህ طيب ሌላ ሰው መጥቶ አመለካከቱ አው መዝሀቡን አው ሚከተለውን አው ደግሞ አባቶችን ወላጆችን ያገኘበትን ሀዲይና መንገድ ከነብዩ ሰለላሁ ዐለይሂ ወሰለም መንገድ የሚያስበልጥ ከሆነ የበለጠ ስራው ውድቅ ሊሆን ተገቢ ነው ይህ ሰሂህ የሆነ አባባል ያ ስለሆነ النبي اولى بالمؤمنين من انفسهم የሚባለው ዝም ተብሎ አይታለፍም ከራሳቸው የበለጠ ነብዩ ሰለላሁ ዐለይሂ ወሰለም ይወዳሉ ሙገታ አይደለም በተግባር قل ان كنتم تحبون الله فاتبعوني يحببكم الله الله የምትወዱ ከሆነ እኔን ተከተሉኝ አላህ ይወዳችኋል አረጋግጣችኋል ማለት ነው ነብዩ ሰለላሁ ዐለይሂ ወሰለም መከተል ወደድክም ጠላህም በነሻጥህም ይሁን በተሰላቸህበት ጊዜ في عسرك ويسرك كلهم حال ላይ ነብዩ ሰለላሁ ዐለይሂ ወሰለም ሱና ፈልገህ መከተሉ ያ ነው መገለጫው ነብዩ ሰለላሁ ዐለይሂ ወሰለም የመውደድ ወይላ ሙገታ በምላስ ምትለው ብቻ አይደለም لو كان حبك صادقا لاطعته ان المحب لمن يحب مطيع እውነት ነብዩ ሰለላሁ ዐለይሂ ወሰለም ምትወዳቸው ከሆነ ለምንድነው ማትከተላቸው ለምንድነው ፈለጋቸውን ማትከተለው ነብዩ ሰለላሁ ዐለይሂ ወሰለም ያዘዙህን ፈልገህ ማትታዘዘው ለምንድነው የከለከሉህን አይተህ ማትከለከለው ለምንድነው ነብዩ ሰለላሁ ዐለይሂ ወሰለም ከሁሉ አስበልጠህ ምትወዳቸው ከሆነ አለ ግን የነፍስያ ኩራት አለ የነፍስያ መብቃቃት አለ ሀዋ ስሜት አለ መዘንበል አለ ያንን መቁረጥ መለየት ስላልቻልክ ነው እንጂ ነብዩ ሰለላሁ ዐለይሂ ወሰለም በትክክል ሐቂቃ ትክክለኛውን መሐባ የሚወድ ሰው ነብዩ ሰለላሁ ዐለይሂ ወሰለም ያዘዙበት ነገር ነብዩ ሰለላሁ ዐለይሂ ወሰለም የመጡበት ነገር ነብዩ ሰለላሁ ዐለይሂ ወሰለም ያሉት ነገር ብሎ ነበር የሚከተለው ልክ ሰሃቦች ያደርጉ እንደነበሩ ነብዩ ሰለላሁ ሰሃቦች እነዛ ነብዩ ሰለላሁ ዐለይሂ ወሰለም መጥተው አንድ ነገር እንካስ ያረጉባቸው ያ ሰሃቢ ነብዩ ሰለላሁ ዐለይሂ ወሰለም ቀለበቱን ከወርቅ ቀለበት እጁ ላይ አድርጎ ነብዩ ሰለላሁ ዐለይሂ ወሰለም ይህ ከእሳት ነው ለምን አደረከው ብለው ሲጥሉት ነብዩ ሰለላሁ ዐለይሂ ወሰለም እንካር ሲያረጉ አላህ የሚጠላው ነገር አይፈቀድም ለሙእሚን አውጣው ነብዩ ሰለላሁ ዐለይሂ ወሰለም ወርቁን አትጠቃቀም አይደለም ያሉት አው ገዝታ አትጠቀም አትለውጥ አይደለም ያሉት እጅህ ላይ መሆን የለበትም ቀለበት አይሆንም ለወንድ አይቻልም ነው ያሉት
ያ ሰሃቢ ግን የነብዩ ሰለላሁ ዐለይሂ ወሰለም ትእዛዝ ከማክበሩና ከመስማቱ ነብዩ ሰለላሁ ዐለይሂ ወሰለም ከእጁ አውልቀው የጣሉትን ወርቅ ቀለበት አላነሳውም ማለት አንስተ ተጠቃቀቅምበት ነብዩ ሰለላሁ ዐለይሂ ወሰለም ከሄዱ በኋላ ሄደ ሽጠው ነብዩ ሰለላሁ ዐለይሂ ወሰለም ቀለበት አታድርገው ነው قال والله لا ارفعه وقد القاه رسول الله صلى الله عليه وسلم ነብዩ ሰለላሁ ዐለይሂ ወሰለም ጥለውታል አላነሳውም ማለት አልተጠቃቀምበትም ማለት ነብዩ ሰለላሁ ዐለይሂ ወሰለም ማላቅ ማለት ያ ነብዩ ሰለላሁ ዐለይሂ ወሰለም በትክክል የወዱት የነበሩት ሰሃቦች እነሱ ናቸው ነብዩ ሰለላሁ ዐለይሂ ወሰለም ያዘዟቸውን ትእዛዝ ይጠብቁ ነበር ከዛ አይወጡም ነበር ሌላ ነገር ሀዋ አይከተሉም ነበር በሚገጥማቸው በሚመቻቸው ብቻ ነብዩ ሰለላሁ ዐለይሂ ወሰለም ይያሉ አሁን ነብዩ ሰለላሁ ዐለይሂ ወሰለም መውደድ ማለት አውራድ ብሎ ማለት ተሰባስቦ አሁን ነብዩ ሰለላሁ ዐለይሂ ወሰለም አይወዱትን ድንበር ማለፍ ያለበትን ውዳሴ አው መንዙማ ይያሉ መጨፈር አይደለም ነብዩ ሰለላሁ ዐለይሂ ወሰለም መውደድ ማለት ነብዩ ሰለላሁ ዐለይሂ ወሰለም መውደድ ማለት ነብዩ ሰለላሁ ዐለይሂ ወሰለም ያዘዙትን መታዘዝ የከለከሉትን መከልከል የመጡበትን ሀዲያ የአላህ የጀነት መግቢያ ያደረገውን መንገድ መከተል ማለት ነው ነብዩ ሰለላሁ ዐለይሂ ወሰለም መውደድ መገለጫ والله النبي اولى بالمؤمنين من انفسهم استراحه ላይ ተጥቢቅ አድርገው ነብዩ ሰለላሁ ዐለይሂ ወሰለም ከራስ የበለጠ ተወዳለ ከራስ የበለጠ ተወዳለ ማለት ከባድ ነገር ነው ሁላችንም ብንጠየቅ አው ብለን ልንል እንችላለን ግን በተግባር ስንፈጽም ግን አላህ ያዘነለት እንጂ አብዛኛው ጊዜ ሀዋ ስሜት ነፍስያ ሸይጣን ያታለለና አንገኝም ዘውታ ከዚህ ነው ውሸት ነው አላህ ይወፈቀው ሲቀር ወቀሊሉ ማ ለዛን አላህ ይሄን አጠናክሮ النبي اولى بالمؤمنين من انفسهم ከራሳቸው የበለጠ ነብዩ ሰለላሁ ዐለይሂ ወሰለም ሊያልቁ ሊከተሉ ሊወዷቸው ተገቢ ነው ዋጅብ ነው ያ ነገር قال وازواجه امهاته እንዴት ሰዎች ይሞግታሉ ነብዩ ሰለላሁ ዐለይሂ ወሰለም እንወዳለን ይላሉ ነብዩ ሰለላሁ ዐለይሂ ወሰለም የጠሉትን ነገር ነብዩ ሰለላሁ ዐለይሂ ወሰለም የተራገሙበትን ነገር ነብዩ ሰለላሁ ዐለይሂ ወሰለም ሞት አፋፍ ላይ ሆነው ያኔ እንኳን ዱዓ ያደርጉበት የነበረውን ነገር ያንን ነገር اللهم لا تجعل قبري وثنا يعبد ሚመለክ ወተን ጣዖት አታደርገው ቀብሬን ብለው ዱዓ ያደርጉ ነበር ነብዩ ሰለላሁ ዐለይሂ ወሰለም ዛሬ ሰዎች ግን ብዙ ሰዎች ነብዩ ሰለላሁ ዐለይሂ ወሰለም እንወዳለን ብለው ቀብራቸውን ሄደው ያብሳሉ ቀብራቸው ላይ ድንበር ያልፋሉ አው ደግሞ ከዛ ቀብር በረካን ይፈልጋሉ አው ደግሞ መደድ ያ ረሱላህ ይላሉ ድረስልን ያ ረሱላህ ይላሉ አግዘን ያ ረሱላህ ይላሉ خذ بيدي يا رسول الله ይላሉ በዚህ አይደለም ያስተማሩ ነብዩ ሰለላሁ ዐለይሂ ወሰለም ከሰሃቦች ማን ነበር እንዲህ የሚሉ ሰሃቦች ረዲየላሁ ተዓላ عنه ከነበራቸው ኢጅላል ነብዩ ሰለላሁ ዐለይሂ ወሰለም ከማላክ عمرو بن العاص እንዳለው قال لو سئلت أن أصف رسول الله صلى الله عليه وسلم ما أعطته لأني لم أكن أملأ عيني منه ነብዩ ሰለላሁ ዐለይሂ ወሰለም ግለጽልኝ ብላችሁ ብትጠይቁኝ ዛሬ ነብዩ ሰለላሁ ዐለይሂ ወሰለም ልገልጽላችሁ አልችልም ምክንያቱም አይኔን ወልቼ አላያቸውም ነበር አሉ እነዛ ሰሃቦች ናቸው ነብዩ ሰለላሁ ዐለይሂ ወሰለም ያላቁት ሀዲያቸውን የተከተሉት ሱናቸውን አጥብቀው ያዩት ዲናቸውን ያስተላለፉት አላህ የነብዩ ሰለላሁ ዐለይሂ ወሰለም ወዘራዎች አማካሪዎች እንዲሆኑ መርጦ ነብዩ ሰለላሁ ዐለይሂ ወሰለም ባልደረቦች ያደረጋቸው እነዛ ሰሃቦች ነብዩ ሰለላሁ ዐለይሂ ወሰለም የሚወዱትን ነብዩ ሰለላሁ ዐለይሂ ወሰለም ያዘዙበትን ነብዩ ሰለላሁ ዐለይሂ ወሰለም ወደ አላህ ያቃርባል ብለው የገለጹትን ሀዲይ የፈለጉ ነበር የሚከተሉት እንጂ በሽርክያት በኹራፋት በቢድዓ በሆነው ነገር አላህን በሚያስቆጣው ነገር ነብዩ ሰለላሁ ዐለይሂ ወሰለም ከሱ ይጠበቁ በነበረው ነገር በዛ ወደ አላህ መቃረቢያ ብለው አይቃርቡም ነበር ይህ ضعፋችን ነው አለማወቃችን ነብዩ ሰለላሁ ዐለይሂ ወሰለም ሐቂቃ እውነት አደረጃቸውንም አለማወቃችን ነብዩ ሰለላሁ ዐለይሂ ወሰለም ሲራ ሱናቸውን አለማወቃችን ነው ነብዩ ሰለላሁ ዐለይሂ ወሰለም ያዘዙበትን የከለከሉትንም ስላላወቅን ስላለየን እንጂ ሸታነ በይነ ሙሸሪቂን ወሙገሪቢ በጣም የሚገርመው ነብዩ ሰለላሁ ዐለይሂ ወሰለም የጠሉትን የከለከሉትን በአላህ ከሱ የተጠበቁትን حرام የሆነውን ነገር ሽርክ ነው ያሉትን لعنةullah على اليهود والنصارى اتخذوا قبور انبياء وصالح مساجد ያሉትን ነገር ሳናቀርተን ነብዩ ሰለላሁ ዐለይሂ ወሰለም እንደጠሉት አለመጥላታችን ብቻ አይደለም በጣም የበለጠ የሚያሳዝነው ግን ነብዩ ሰለላሁ ዐለይሂ ወሰለም ጠልተውት ከዛ አስጠንቅቀውት حرام ነው ብለው ያስጠነቀቁትን ነገር እኛ መውደዳችን ከመውደዳችንም ተሻግሮ ወደ አላህ መቃረቢያ አድርገን መያዛችን ያንን የነብዩ ሰለላሁ ዐለይሂ ወሰለም ውዴታ የምናገኝበት ነገር ነው አንተ ይሄ ነገር አይቻልም ነብዩ ሰለላሁ ዐለይሂ ወሰለም እኮ ከልክለዋል አልፈቀዱም አልወደዱትም ሽርክ ነው ብለዋል በየቱ ቦታ ነው ነብዩ ሰለላሁ ዐለይሂ ወሰለም በዚህ ያዘዙት በዚህ መልኩ እኔም ተወዳላችሁ ያሉት የቱ ጋር ነው ብለህ ከጠየቅ አንተ ነብዩ ሰለላሁ ዐለይሂ ወሰለም አታውቅ አንተ ነብዩ ሰለላሁ ዐለይሂ ወሰለም አትወድም
አንተ ነብዩ ሰለላሁ ዐለይሂ ወሰለም አታልክ ይሰተት ይሆን እንዴት ነገሩ ሰዎች ላይ እንደተገለባበጠ እኮ ከዕልም መራቅ ያለው ጉዳት የነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ሱና ተጠንቅቆ አለመማር አለመገንዘብ ዝም ብሎ ያገኙትን አባቶች ነው እነዛን ተቅሊድ ማድረግ መሻይኾችን ያለው ጉዳትና በረር ነው ስለዚህ ዑለማዎች ብዙ ተናግረዋል ፈትህ መጂድ ላይ ኪታብ ተውሂድ ላይ ሼክ መሐመድ ኢብኑ አብዱል ወሃብ النجدي يعاني من هذا اشد المعاناه በጊዜው የነበሩት እነዛ ቀብር ያመልካሉ ዘይድ ኢብኑ ኸጣብ የሚባል ቀብር አለ አላሁ አለም የሱ ቀብር ነው አይደለም ቀብሩን ከአላህ ውጭ ያመልኩታል ተውሂድ ነብዩ ሰለላሁ ዐለይሂ ወሰለም ከልክሏል لا تتخذوا قبور انبياء قال لعنه اتخذوا قبور انبياء وصالحين مساجد فاني انهاكم عن ذلك كلاچون አታድርጉ ብለዋል ነብዩ ሰለላሁ ዐለይሂ ወሰለም ስትል አንተ ነብዩ ሰለላሁ ዐለይሂ ወሰለም ከብሩም ካፍር ነው ኸቢስ ነው ተክፊሪ ነው ብለው አከፈሩት የመጨረሻ ተጋደሉት ቆመው ቀብሩን አንተውም እነዚህ ሰዎች ከመጣራት አንቆጠብም አላህ Subhanahu Wa Ta'ala መጣራት አላህን ብቸኛ አድርጎ መገዛት አንችልም اجعل الالهه الها واحده قالوا بلسان الحال كما قال الاولون بلسان المقال ይህ የሚያሳየው በአጠቃላይ የነበሩበትን ضلالና ስተት አሁንም ቢሆን ሙስሊሞች በአጠቃላይ ወደ ቁርአን መመለስ ይኖርባቸዋል ወደ ዒልም ወደ ሱና ነብዩ ሰለላሁ ዐለይሂ ወሰለም ያዘዙት ምን የቱን ያዘዙት በምንድነው ያዘዙት ከምንድነው የከለከሉት የቱን ነበር ይወዱት የነበረው የቱን ነበር ይጠሉት የነበረው ብሎ መጠየቅ ነው እንጂ ሰዎች አባቶች አወልዮች አው እነዛ ሰዎች ምን አደረጉ አላሁ አለም تلك امه قد خلت لها ما كسبت ولكم ما كسبتم ولا تسالون عما كانوا يعملون እነዛ ይሰሩ ስለነበረው አይደለም ተጠየቁት ወልዮች መሻይኾች እነዛ አስሐብ القبور الله اعلم صلاح ላይ ነበሩ ፈሳድ ላይ ነበሩ አላህ ወዶላቸዋል የነብዩ ሰለላሁ ዐለይሂ ወሰለም ሱና ይዘዋል አልያዙ አታከማልተ በታቅራሱ ሳሊሆች መሆናቸውን አላህ ነው ስለነሱ የሚያውቀው ስለ ሐላቸው ይጠይቃቸዋል እኛ ከነሱ አይደለም ጉዳያችን ነብዩ ሰለላሁ ዐለይሂ ወሰለም ሀዲያቸውን መከተል አላህ ያዘዘን ittabi'u ma unzila ilaykum min rabbikum ولا تتبعوا من دونه أولياء وما آتاكم الرسول فخذوه وما نهاكم عنه فانتهوا يا زكاكم تاسسوا يكلكلاكم تكلكل قبره لا ستون ستكبر يا ولي يا شيخ قبره ينبروا صالحو هيده اوك طيك انديالك تكتلك አይደለም ተባለ من نبيك ተብለህ ትጠየቃለህ ማን ነበር ነብዩ ማን ነበር የምትታዘዘው ማን ነው የተከተልከው وما دينه من ነበር አላህን በምን ነበር የምትገዛው በተውሂድ አላህ እንዳዘዘው ብቸኛ አድርገህ ትገዛው ነበር ተውሂድን ኢባዳን ለሱ ብቻ ተሰጥ ነበር ከዛ ውጭ ካለው ከሽርክ ከኹራፋት ጠርተህ ርቀህ ነበር አላህን የምትገዛው وما دينك እንጂ ሶስት ጥያቄዎችን መልስ አፍዞ መገኘት አይደለም የተፈለገው ለዚህ ሙናፊቆችን ብትጠይቃቸው ይሄን ይላሉ ዱንያ ላይ ያስመስላሉ እዚህ ቦታ እዛ ቦታ ላይ ግን አይመለሱም እኮ ማን ነብዩክ ሲባል ነብዩ ሙሐመድን አይሉ ها سمعت الناس يقولون شيئا لا ادري سمعت الناس يقولون شيئا فقلت ሰዎች ሲሉ የሆነ ነገር ሰምቼ ብየዋለሁ አንተ እንደዛ መሆን የለብህም ሰዎች ሲሉ ሰምተህ ማለት ሳይሆን ነብዩ ሰለላሁ ዐለይሂ ወሰለም የመጡበትን በዕልም ተገንዝበህ ሐላሉን ሐላል ብለህ ሐራሙን ሐራም ብለህ ተውሂዱን ወደ አላህ የሚያቃርበውን ዒባዳውን ያንን ተጠንቅቀህ ይዘህ ከዛ የወጣውን ነገር ተጠንቅቀህ መራቅ ይኖርብሃል አላህ ፊት ስትቆም የምትመልሰው መልስ አግባባዊ ሊሆን ቀብር ውስጥ ስትጠየቅ ትክክለኛው መልስ ሲሆን እንዲሁም የውመል ቂያማ ሰዎች ሁለት ጥያቄ ይጠየቃሉ አላህ ፊት ሲቆሙ ويوم يناديهم فيقول اين شركائي الذين كنتم تزعمون አንደኛው ጥያቄ ይሄ ሁለተኛው ويوم يناديهم فيقول ماذا اجبتم المرسلين ሁለት ጥያቄ ይጠየቃሉ የሰው ልጆች በአጠቃላይ ሲቀሰቀሱ በአጠቃላይ ከአላህ ውጭ አው ታመልኩት ኢባዳ ተሰጡት ኢኽላስ ታደርጉለት የነበረው ማን ነው አላህ ነው ብሎ ያለ አላህን የያዘ ብቻ አላህን ይጠብቃል ከአላህ ጋር ይሄዳል አላህ ስራቱን እዛ ቦታ ለዘርግቶ ያሳርፋል ከዛ ውጭ ያሉት በአጠቃላይ من كان يعبد شيئا فليتبع ይባላል ማንኛውንም ያመልክ የነበረ ከአላህ ውጭ ያለ ይከተል ይባላል አይሁዶች ነሳራዎች ጣዖት አምላኪ ዛፍ ሐጀር ሸጀር ድንጋይ ፀሐይ ጠርቦ የሚያመልኩት ድንጋይ እንደሱ ሐዋውን ስሜቱን ፈርጁን በሽታውን የሚያመልከው በአጠቃላይ ይከተላል ያንን አላህን ብቻ በእኽላስ ዒባዳን ለሱ ሰጥቶ ያ አላህን ያመልክ የነበረው ብቻ ነጃ ይወጣል እዛ ቦታ ላይ ትክክለኛው መልስ ያገኛል قال ابن القيم جواب السؤال الأول بتحقيق الإخلاص لله ለዚህ ጥያቄ መልስ የሚሰጠው አንድ ሰው ኢኽላሱን ለአላህ አጥርቶ ዒባዳውን ለአላህ ብቻኛ አድርጎ ሰጥቶ ከዛ ውጭ ያለው ከሽርክ ከኹራፋት የራቀ ሰው
ሁለተኛው ጥያቄ ማዳ አጀብቱሙል ሙርሰሊን ወደ እናንተ የተላኩት መላእክተኞችን ምን ብላችሁ ታዘዛችሁ? ወደ አላህ ሲጣሯችሁ አላ ተዕቡዱ ኢላላህ ብለው ሲሏችሁ ምን ነበር የሰጣችሁት መልስ? በምላሳችሁ ብቻ ያላችሁት አይደለም፣ በተግባራችሁ ተቀብላችሁ ምንድነው የታዘዛችሁት የፈጸማችሁት ተብለው ይጠየቃሉ። قال فجواب الثاني بتحقيق الاتباع للنبي صلى الله عليه وسلم ሁለተኛው ቀጥ ብሎ ነብዩ ሰለላሁ ዐለይሂ ወሰለም መከተል ነው መልሱ። የውመል ቂያማ ነብዩ ሰለላሁ ዐለይሂ ወሰለም የተከተለ በአግባቡ ያዘዙትን የታዘዘ የከለከሉትን የተከለከለ من شيعة الرسول صلى الله عليه وسلم ከነብዩ ሰለላሁ ዐለይሂ ወሰለም ቡድን ከነብዩ ሰለላሁ ዐለይሂ ወሰለም ጀማዓ ከነብዩ ሰለላሁ ዐለይሂ ወሰለም ኡማ ሆኖ ይቀሰቀሳል። ያ ሰው ነብዩ ሰለላሁ ዐለይሂ ወሰለም የታዘዘ ያ ስለሆነ ነብዩ ሰለላሁ ዐለይሂ ወሰለም መውደድ ሲባል መገለጫው በዛ ነው። ሰፋ ባለ መልኩ ዑለማዎችም አስቀምጠውታል። قال الله تعالى النبي أولى بالمؤمنين من أنفسهم